ጊዜው በጣም አስቸጋሪ ጊዜ ነው። የለውጥ ጊዜ ነው። በለውጥ ጊዜ ብዙ ነገሮች ይወራሉ። ብዙ ከእውነት ጋር ያልተያያዙ ውሸቶች ምኖች ብዙ ይወራሉና ይሄ በስሜት መጋለብ የለብንም። ቁጭ ብለን የሰው ልጆች ነን። at the end of the day ትልቁ ነገር ከሌላው እንስሳ የሚለየን ማሰብ መቻላችን ነውና ወሬ በሰማን ቁጥር አንድ ነገር ተወራ በተባለ ቁጥር እኛም አብረን እንደ መንጋ ምንነዳ ሳንሆን አስበን ምንሄድ የሰው ልጆች መሆናችንን ከእንዲህ አይነት ስሜትን ከሚገፋፉና ሰውን ለማነሳሳት ብቻ ከሚፈልጉ አይነት እንቅስቃሴዎች ራስን መቆጠብን ለኔ ለቤተሰቤ ለልጆቼ ወደፊት ለሚወለዱት የልጅ ልጆቼ ምን አይነት ስርዓት ቢመጣ ነው የሚሻለው ምን ባደርግ ነው ይሄንን ላመጣ የምችለው ብለን አስበን እዚህ ፖለቲካ ውስጥ ምንገባበት እንጂ ይሄ በስሜት የሚገፋፉን ኃይሎች ዝም ብለው እየጋለቡን እንዳይሄዱ መጠንቀቅ አለብን። እነኚህ ሁለት ነገሮችን ካደረግን ፖለቲካው ህይወት ውስጥ የስልጣን ጉዳይ ሳይሆን ያንን ስርዓት የመፍጠር ኃላፊነት መሆኑን አውቀን እዛ ውስጥ ከተሳተፍን በወረዳና በቀበሌ ደረጃ ጀምሮ ከተሳተፍን በአንድ በኩል ሁለተኛ ደግሞ ይሄን በመናረግበት ጊዜ ግን ዝም ብሎ ለስሜት ለሚጋልቡን ባጭር ጊዜ ለማነሳሳት የሚደረጉ አይነት ስሜቶች ውስጥ ሳንገባ በደንብ አስበን የምንንቀሳቀስበት ሁኔታ ከተፈጠረ ዜን በጋራ ይቺን ሀገር እዛ ቦታ ላይ እናደርሳለን። ደግሞ ይቺን ሀገር እዛ ቦታ ላይ ማድረስን የመሰለ ትልቅ ነገር በታሪካችን በህይወታችን ልንሰራ አንችልም። ስለዚህ ሁሉም ዜጋ ይሄንን አውቆ እዚህ እንትን ውስጥ መሳተፍ አለበት ነው።